እንዴት ናችሁ? ደማቆቹ ነው። እኔ አዳና ረጋ ነኝ። ተወዳጅ ፕሮግራም ይዘንላችሁ መጥተናል። እነዚህ ወንበሮች በኢትዮጵያ ተወዳጅ የሆኑ በርካቶቻችን የምናከብራቸውን እንግዶች ይጠብቃሉ። ጥያቄና መልስ ይወዳደራሉ። ጥያቄዎቹ እነሱ ጋር ከመምጣታቸው በፊት እናንተ ጋር ይመጣሉ። አብዛኛው ሰው የመለሰው መልስ ለነሱ ትክክለኛ መልስ ሆኖ ያገለግላል። 10 ሺህ ብር አለ። አንድ ሰው የ20 ሺህ ብር አሸናፊ ይሆናል። ያሸነፈው ሰው ግን ገንዘቡን ይዞ አይሄድም። ለወደደው ግለሰብ መረዳት አለበት ላለው የበጎ አድራጎት ድርጅት እንዲሁም ደግሞ ለሃይማኖት ተቋም መስጠት ይችላል። እዚሁ ቃል ይገባል። እኛ ቃሉን አክብረን ወስደን እናስረክብለታለን። ደማቆቹ ውብ ነው። ያማረ ጊዜ እናሳልፋለን። እንዴት ናችሁ? ማለት ብዙ ጊዜ እንግዶቻችን እዚህ ሲቀመጡ እኔ ከጀርባ እስኪመጡ ዝም ነው የሚሉት። እኔ እኮ እናንተ እስኪጨርሱ ነው። ሌላ ሰው ገብቶ ሾውን ቀጥለውታል ማለት ነው እያልኩ የደረሰብኝን እየነገርኳችሁ ነው። የኔ አሁን ስራ ሰርቼ ትራንስፈር ሲደረግልኝ እትዬ ጠጅቱ ነው የሚለው እንትኑ የንግድ ባንክ ስም ከምር ነው ያከራዩ ነው። ኦልዌይስ እንደዛ ነው። እስካሁን ውዝፍ አለ ዘፈዘፍ አለብኝ እና ስለሱ እየነገሩ እሷ እንጆይ ታደርጋለች። እንደዚህ ነው ታፈስት ይኖራል እንጆይ ታደርጋለች። ይኸውልህ ከቦሌ ተነስተን እስክንመጣ ድረስ ችግር ነው። እነጋ አንድ አላለችም። በጣም ከመስማት የተነሳ ኖርማሊ አንድ የመዝናኛ እንትን አድርገዋለች። ድርሱ አልበላውም ስላት እኮ ጭራሽ በተረፈ ሰላም ነው። ብሞት መታ ለዛ ነው እንጂ አዲስ ነገር ተፈጥሯል። አይ ተፈጥሯል እንጂ ከዚህ እንዲህ ተጀምሮ አያውቅም። ሾው እየሞትኩ እኮ ነው የደረስኩት። በእውነት እንዴት ናችሁ? እንዴት ከረማችሁ? የዛሬዎቹ ደማቆቹ ቀድሞ ደምቋል። እጅግ ያማረና ውብ የሆነ ቀን ነው የምናሳልፈው። ድርሹ ካለች ሳቃለ፣ ኮሜዲያን ያሲኖ ካለ ሳቃለ። እኔ አሁን ዛሬ ስስቅ ነው በቃ ማሳልፈው። እንዲህ ናቸው እንዲያ ናቸው አይደለም። ዝም ብዬ 30 ሰከንድ ሰጣቸዋለሁ። ያው ህጉ ስለሆነ ድርሹ ራሷን ታስተዋውቃለች፣ ያሲኖ ራሱን ያስተዋውቃል። ሰላም ድርሹ ነኝ ከሬዲዮ። ሌላ ምን ልበል? ያሲኖ በደንብ ኧረ ለ30 ሰከንድ እንኳን አይለቁኝም እኮ። ኧረ ልቀቁኝ። አለቅህ አለችኝ እኮ አለቅህ አለችኝ። በቃ ያው ድርሹ ዳና እባላለሁ። በጣም ነው የምወዳችሁ ማከብራችሁ። ለዛ ነው የመጣሁት። እሺ እኛም እንወድሻለን። እሺ አቤት ከስንቱ ነው የሚገልጸው? እኔ እኮ ከግማሹ ከየትኛው ከልጅነት ጀምሬ ለኪነ ጥበብ ካለኝ ፍቅር አቤት ደግሞ አዞ በላ እንደ ጋዜጠኛ አይሆንም ነበር። ስሎሞሽን ይገባል ምናምን አይኔም ባይኔ እየጠራሁት ነው። አንዳንድ ሰው አንድ መድረክ ይሰራና 70 ገጽ ያወራብሃል። እኔ ከልጅነት ጀምሮ አልበላሁም። እውነትን ኮሜዲያን ያሲኖ አለም በቃ ባጭሩ ሉኬ አሪፍ ነው። ቡኬ ላይ እየሰራ ነው። በጣም ደስ የሚል እውነት። በጣም ስለመጣችሁ ደስ ብሎኛል። የሁለታችሁም ወዳጅና አክባሪያችሁ ነኝ። ድርሹዬ ያው ብዙ አመት ነው የምንተዋወቀው ከድርሹ ጋር ነግረኛ 1970 ላይ አብራችሁ 69 መጨረሻ እና ያሲኖ ደግሞ በጣም ከምወዳቸው በነገራችን ላይ አሁን ላይ በጣም የቶፕ ካሉ ኮሜዲያን መካከል አንደኛው የእውነት ከሚያዝናኑኝ ይሄ በቃ ቀኔን ከሚያበሩልኝ ኮሜዲያን መካከል አንዱ ነው። የእውነት አንደኛው አይ ቆልፏላ ከዛ እስቲ ከሰራኋቸው ስራዎች በጣም ማትረሰው ውድድሩን ህግ ልንገራችሁ። እዚህ ጋር 10 ሺህ ብር አለ። እያንዳንዱ ኳስ የ1 ሺህ ብር ዋጋ አለው። ስለዚህ እናንተ ጋር ጥያቄዎች ከመምጣታቸው በፊት ህዝቡ ጋር ተበትነዋል ጥያቄዎቹ። ስለዚህ ዩኒቨርሲቲ አካባቢ፣ ትምህርት ቤቶች አካባቢ፣ መንገድ ላይ፣ መገናኛ፣ ሜክሲኮ፣ ሊስትሮ፣ ፓርኪንግ ጥያቄ ያልተበተነበት ቦታ የለም። ሁሉም በትምህርትም በእድሜም ደረጃ እነዛ ሰዎች አብዛኛው የመለሱት መልስ ነው ልክ የሚሆነው። እዚህ ጋር በጣም ትክክል፣ ስህተት፣ በጣም ስህተት የሚሉ መልሶች አሉ። ስለዚህ
ቀድሞ የመለሰ ሰው ለምሳሌ ጥያቄውን ስመልስ ይሄማ ስህተት ነው ካላችሁ እንዲህ ነው የምታስጠጉት፣ እንደዚህ ነው ፈጥኖ በመለሰ ለምሳሌ አንተም ስህተት ድርሹም ስህተት ብትል ቀድሞ የመለሰው ነጥብ ይያዛል። ተመሳሳይ መልስ መመለስ አይቻልም። መጨረሻ ላይ ጠቅላይ ያለው የመጨረሻው ጥያቄ ጠቅላይ ነው የሚሆነው። የምትበሉትን አጠቃላይ 20 ሺህ ብሩን መጨረሻ ላይ የሚያሸንፍ ሰው ማናቅምሱን ድርሹ ብረዳው እንደው የሆነ ጊዜ የሆነች ነገር ካገኘው ሁሉ ጊዜ ከማረገው በተጨማሪ ብረዳው ብለሽ የምታስቢው የበጎ አድራጎት ድርጅት ከፈለግሽ ግለሰብም ከፈለግሽ የሃይማኖት ተቋም ለፈለግሽው የምታስቢው አለ? ዋው እሺ ብትነግሪኝ ደስ ይላል። እኔ ለሜሪ ጆይ ኢትዮጵያ በጣም አሪፍ። ስለዚህ ዛሬ የምትፋለሚው ለሜሪ ጆይ ስል እኔ እንደዚህ የተሰቃየው ያየሽ አንቺ እኔ የተሰቃየው ያየሽ እኔ ችግሬን እያወቅሽ ያ ሁሉ ነግሬሽ አንተስ? እኔ ለራሴ ነው ብዙ ጊዜ ለራሴ ነው ብዙ ጊዜ ለራሴ ስረዳ ነው የሚጸድቅ። ለምን እንደሆነ ማካፈል ይቻላል። ግማሽ ፐርሰንት ትችላለህ። 10 ሺህ ለአንድ ሰው መቄዶንያ ግማሹን ለባቡል ኸይር በደንብ ትችላለህ። መብት ነው። 10 ሺህ እንሰጥልሃለን። በጣም አሪፍ። ከፈለክ 5 ለራሴ 10 ሺህ አልኩ አንዴ እኮ አልኩ። እሱን አንተ ያዝ ነጥብ በለኝ። በጣም አሪፍ። ሁለታችሁም ከተሳሳታችሁ እኔ እበላችኋል። አድዬ ይብላ። ቆሜ ነው ሞቼ አይሁን። እንደዚህ ቅንነት የለኝም እኔ። እንደዚህ የሚባል ነገር የለም። ከተገኘ ፈርስት ኢንቨስት እያደረኩ ነው። እኔ ኑሮዬን አውቃለሁ። አከራዬ ሲገባ ጭራሽ አንተ የምትረዳ ሰው ረዳ እኔ አልረዳ። እሺ እንጀምር። የመጀመሪያው ጥያቄ ጃንጥላ የያዘ ወንድ ወጣት ሳይ ሳቄ ይመጣል። እውነት ነው። እግዚአብሔር አሁን አስበውላ ሳቀችው። እሺ ምንድን ነው? እኔ ምንም አልገባኝም እኮ። እንደዚህ ነው ማለት ይሄ በፍጹም ነው። ያው እዚህ ጋር በጣም ስህተት አለ። ለምን? እሺ አሁን ቀደም መልሱን እንደራሳችሁ አይደለም የምመልሱት። ያልነገርኳችሁ ህዝቡ ምን ሊያስብ ይችላል? ህዝቡ አይደለም የመለሰው። ተለማምደሽ ነው እንደመጣሽው። እሺ ችግር የለም። ወዲያው ገባት ቢቋ ችግር የለም። እና ይደገማል ወይስ ይሄን ተባለ? በቃ ድርሹ ትክክልን ይዛለች። አንተ ከዚህ ውስጥ ሌላ ነው የምመርጠው። እሺ እዚህ ጋር በጣም ትክክል አለ። ለምን አለ በጣም ኧረ ስህተት በጣም ስህተት ነው እንጂ ይሄን ድርሹ ቀድማ ስለመለሰች የሆነ አንዳንዴ ወንድ ልጅ ላይ ማያምሩ ነገሮች አሉ። አሁን ለምሳሌ ቻፕስቲክ እኮ ቢቀባ ኖርማል ነው፣ ጤናማም ነው። ግን ወንድ ልጅ ላይ እቺ የጭቃዋል ቻፕስቲክ እንዲህ ሲቀባ ማየት ግን ይደብራል። ስላለመድ ነው መሰለኝና እና ከንፈራችን ኬሻ ሆነ ይት እናንተ ኬሻ ይሁን እሺ በኬሻው አስማማለሁ እና ግን የሆነ ስላለመድ ነው መሰለኝ በጣም። እኔ አሁን ወንድ ልጅ እኔ ጥላ ይዞ በቃ ሞት አለው በሳቅ። ዝም ብዬ ሳስበው ይሄን ኢንተርቪው ያዩ ሰዎች ያን ጥላ ይዞ ድርሹ ሲያ መጣች ዝናብ አገኛ ዶፍ ላይ እንይዛለን። አንተ ትይዛለህ ግን ጥላ ራሱ የጅብ ጥላ ቢሆን ራሱ አልመርም። ህንዶች ናቸው ብዙ ጊዜ ይሉና እንደውም ጥላ ይዞ ምናምን ስናይ እንዲህ ማለት እኮ ነው የቀረው። አርባ ምንጭ የሆነ ጊዜ ሄጄ በጣም ሞቃት አይደለ? ዩኒቨርሲቲ ብዙ ህንዳዊ መምህራን ነበሩ። አሁን እርግጠኛ አይደለሁም፣ በፊት በጣም ነበሩና የሆነ ጊዜ ለስራ ሄጄ እንትን ነው የሚመስለው ይሄ ህንድ ፊልም ሆኖ ቀብር ላይ ዝናብ ኦር ምናምን እንዳይታችኋል ብዙ ሰው ይዞ እንዲህ እንትን ላይ ዩኒቨርሲቲ አካባቢ በጣም ብዙ ጥላየው ሳይ ህንዳውያኑ ብቻ አይደሉም ብዙ ኢትዮጵያዊ ወጣቶችም ተማሪዎችም እዛ ህንዶቹ አስተምሯቸዋል። ፀሐዩን በቃ በሰንስክሪን የለም ሰንስክሪኑ ጥላቸው ነው ያ እንዴት እናንተ አይ ታሪክ አይደል? ጥላው ኃይለኛ ነፋስ ይዞበት ሄዶ ጥላን ብሎ እንትና ከድልድይ ወረደ ወደታች ሄዶ ተለጠፈ እንደ ቂጣ ተፈቅፍቆ። እሱ ግን የመጨረሻ እንትኑ ምን ነበረ? እኔ ልለፍ ጥላዬ ለሌላ ወንድ ልጅ ጥላዬ ይቀጥላል። ጥላ ቻሌንጅ ወንድ ልጅ ጥላ ይዛል። ዳኒዝ ነው እንዴ? የት ነው ግን አሁን ትልልቅ ሰዎች ወንዶች ዣንጥላና የምሳቃ መያዝ ሸም ይዛቸዋል። በጣም ብዙ ሰው እኮ ይዛል።
በራብ እንውጣት ነው የከው። ኧረ ተው ይሄን ነገር ተው። ከኔ ጋር ተቃራኒ የሆነ ሰው ጋር ሁሉ ተስማምቶ ያሲኖ ይወገር ከተባለ እኮ እኮ ትክክል ሀሳብ እና በቃ ከተቃራኒ እንትን ካገኛችሁ በቃ እንደዚህ እሺ አይዝም እኛ ሀገር ነው እኮ ብዙ አይዝም ስላልተለመደ የሚሰው ሲያይ በቃ ብዙ ሰው ስንጠይቀው አረ ያስቃል ምናምን ይለዋል። እግዚአብሔርን የምሩን ነው። እሺ ሚስማር ሳላጣምም በመዶሻ መትቼ አስገባለሁ። እንደኔ ሳስገባለሁ በትክክል በጣም ትክክል ማለት እዚህ በጣም ትክክል ነው። አፈላልገህ እስክታገኘው ራሱ እኔ እኮ አልስትም። እሺ አብዛኛው ህዝብ ነው ስላንተ አይደለም ብያለሁ። እኔ ቀጥ አድርገን ያንተን አይደለም አብዛኛው ህዝብ ደግሞ ለማስገባ ቀጥ አድርገው አይደል የሚያስገባው? ቀጥ አድርጎ ነው ግን ኮርክ ላይ የሚመታ ከሆነ ህዝቤን እንዳለ ካርፔንተር ተራሽ እሺ አንተ በጣም ትክክል ትመታለህ። በትክክል እኔ እኮ መዶሻ ሁሉ አልፈልግም። አንዳንዴ ድንጋይ ራስ ነው። እሺ እሺ ከምር ብዙ ህዝብ እንደዛ ሚስማር መጥቶ እንትን በነገራችን ላይ በጣም ልምድ ይጠይቅ ይመስላል። አረ ወይኔ እኔ አሁን ከዛ ነው የመጣሁት ከነዚህ አይነት ሲቹዌሽን የምር አይሆንም። ባለሙያ ይፈልጋል። ሁሉም ሰው ያንን ማድረግ አይችልም። እኔ እኮ የኔ መስሎኝ ነው ለካ ህዝቡ ነው እንደ ጥያቄ የህዝቡ ነው የኔ ኬዝ መስሎኛል ይላል። በቃ አትመቱ አንተ ባለፈው እንግዳችን ነበር እንዴ አስለቀሰን ማለት ጌሙ እስኪያልቅ ድረስ ጌሙን አልተረዳውም። ይመልስና ትክክልና ህዝቡ ያለው ነው ህዝቡ ማስተት አሁን ኮሱ ማለት እየተፈጠረው ያለው ኮሱ በጣም ትክክል። የኔ ታሪክ መስሎኝ እኔ ካስገባውኝ በቃ እኔ አልስትም። እንደውም አሁን ምታ አለኝ አዘጋጁልኝ 23 ቁጥር በጣም ከባድ ነው። አንዴ ማድረሰው ፋዘር እንደዚህ ያን ጩጬ እያለሁ እየመታለ ሙቀጫ ረጅም ሙቀጫ ላይ ቆሞ ነው። ወይኔ ሙቀጫው አልሻፈደም ከስር የዶሮ ቆጥ እየሰራ እኮ ነው። ልጄ ያዝ እንጂ ይልላል ከስር ሙቀጫ ማለት እና እኔ በካሜራ አንግል ነው የሚያይ መሰለኝ። ለምንድን ነው ልጄ የምትንቀ ያዘው እንጂ ከዛ ላይ ወረደ። እስካሁን መጥቶ አያውቅም። አይ ነው ተበልታል። እንደ ህዝቡ ምን ይላል? መሪ ብትሆን ህዝቡም እንዲፈልግ ይችላል። የማወቅ ጥበብ ነው። በቃ ለምን ማርሻሉንም በቃ እኔ መሰለኝ ትኩረት የምታደርገው ራስ ላይ ነው። እንደዛ ነው አልገባ። እሺ አሁን እንደርስባችኋለን። አሁን በቃ ተግባባን። በጣም አሪፍ። እሺ ያሲኖ እየተበላህ ነው። እስካሁን 2000 ተበልተሃል። አሁን ባለ 2000 ሆኗል ጨዋታው። ይሄ ዘራይት ታይም ዘራይት ቲንግ እውቀት እንግሊዝኛ አድርጎ ወደ ጥያቄው ፓርላማ ላይ የኔን አካባቢ ወክሎ የገባውን ሰው አውቀዋለሁ። ፖለቲካ የት ነው? እቺ ሲሪየስ ጉዳይ ነች። በጣም ስህተቴ ነው። ፓርላማ ላይ ምን ያንተን አካባቢ ወክሎ ፓርላማ ያለውን ሰውዬ አውቀዋለሁ። እንደዛ ይቻልም አለ። ሳምባዲ እንዲህ ብሎ እያየኝ ነው። አዎ እሺ እኔ አላውቅም። በጣም ስህተት አላውቅም። ምንም አታውቂም? መረጃ የለሽ? ብዙ ሰው የአብዛኛውን ጊዜ ተወካዮች ምክር ቤት ላይ ኃይለኛ በቃ በተለይኛ አካባቢ ላይ እንደዚህ አይነት ምርጫዎች ሲኖሩ ከባድ ፕሮሞሽን ነው የሚሰራው። ሰው የማወቅ እድል አለው የተወሰነ ብዬ አስባለሁ። በፍጹም ላያውቃቸው አይችልም። አውቀዋለሁ ነው የሚለው። ግን አውቀዋለሁ ሲል አላውቀውም ብለሻል አንቺ። ወይኔ ይኸውልሽ ልክ ነሽ እኮ ፓርላማ ላይ የኔን አካባቢ ወክሎ የገባውን ሰው አውቀዋለሁ። እንግዲህ ሲምፕል የሆነ ጥያቄ። ስለዚህ አላውቀውም። ኬክ እንደመጉረስ በጣም ሰውዬው አታውቂም። አሁን ግን በደንብ አውቀዋለሁ ነው ያልሽው። ይሄ በጣም እንዴት ነው መሰለኝ ድርሹ ስታብራሪ ለምን አልሽኝ? ፕሮሞሽን ሲሰራ በደንብ እናውቀዋለን። መልማሎ ተፈሪ አንቺ ትክክል። መልማሎ ተፈሪ እና ከንቲባ ሰው አውቀዋለን እናውቀዋለን ነው። እናውቀዋለን። እሺ እኔ የቀበሌ ሊቀመንበር እራሱ አያውቀኝ ምን ማላውቅ
አንተ አይደለም አንተ ታውቃቸዋለህ። አካባቢ ያ ህዝብ ያውቀዋል። እዛ አካባቢ የመረጠውን ሰው ያውቀዋል። ባዋ በትክክል ነው። እንደዛ ነው አይደለም? ድርሹ ዚቱ እንዴት ነው ተመራጩ ነው? እንዴት ነው የማይታወቀው? አይደለም። ይኸውልህ አሁን ለምሳሌ ሰው ይኸውልህ አሁን እኛ ዞረን ጠየቀ። እሺ የኛን አካባቢ ወክሎ እዚህ የመጣውን ሰው ፓርላማ ያለውን ሰው አውቀዋለሁ ነው። ይህ ማለት ብዙ ሰዎች የወከላ ፓርላማ የወከላቸውን ሰው ያውቁታል እንደማለት ነው። እሺ በቃ እሺ፣ በትክክልም ስህተትም ደስ እንዳላችሁ እሺ። ስለዚህ ድርሹ ያነሳችው የመታወቅ ዕድል አለው በደንብ። ለምንድን ነው ጥያቄ ስጠይቁ ግልጽ አድርጋችሁ የማትጠይቁት? አሁን ስሜን ስጠይቁ ስማ አንተ የወለደህ አባት የእናት ጓደኛ አንተ ከተወለድክበት 7ኛ ልጅ 2ኛ ጥያቄው ምንድን ነው መሰለህ? ፓርላማ ላይ የኔን አካባቢ ወክሎ የገባውን ሰው አውቀዋለሁ። ኦፍ ኮርስ በጣም እኮ ትክክል እኮ። አሁን እዛው ይሁን እና እሷ 7 አይደል እንደዚህ እንደዚህ ታረጋጋ መሰለህ? መልስ የፈለገችው ስታብራራው ይሄንን ያብራራችሁ። ስለዚህ ያልሽው ይሄንን ነው። ለእሷ 2 ይቻላል ታዲያ? አንተም ይቻላል። አንተ ታውቀዋለህ። እሺ ችግር አይደለም። መልስ በጣም ትክክል። ይሄንን እሷ ስላለች ትክክል ወይ ወደዚህ በጣም ትክክል በለው ወይ ትክክል በቃ እሷ እኔ ከእናንተ ምን አንድ አይደለም ታችልም። ይሄ ትክክል አይቻልም። ስህተት ነው በቃ በጣም ትክክል ነው እንጂ በጣም በቃ ገባልኝ በቃ ይሄን ካልበላው ችግር አለ። ስለዚህ ሁለታችሁም የምታምኑት ብዙ ያውቃል ብላችሁ አዎ ግን አያውቅም። ወይኔ አዲዬ አይ እንዴት ያውቃል ብላችሁ አሰባችሁ? እኔ እንዴት ያውቃል ያልኩህ ምን መሰለህ? ብዙ ጊዜ እንትን የሚደረጉት ምርጫ የሚደረግባቸው እዛው ከክፍለ ከተማ ከምናምን የሆነ የመጡ ሰዎች ናቸው። ለዛ በማህበረሰቡ በዛ አካባቢ በደንብ እውቅና አላቸው። እኔ ደግሞ ሁሌ ምርጫ የሚካሄደው በጠዋት ስለሆነ ሰው በእንቅልፍ ልቡ ነው የሚሆነው። አለዛ ሊረሳቸው ይችላል። ወይኔ ግን ይሄ እንትን ነው መስጊድ ሰው ነው ያውቃል። የሚሆነው። አሁን የሚገርምሽ እኔም ብዙ ጊዜ በአካባቢ ምናምን ማንዴር እንደውም ይወራል። ግን ብዙ ሰው የሚለው አብዛኛው ሰው የሚባለውን ስታዩት ግን በአቨሬጅ ለምሳሌ ሌላውን ተውት። አንዳንዴ ቮክስ ፖፕ ሲሰራ አይታችኋል። የሀገሪቱ ጠቅላይ ማነው ፕሬዚዳንት ሲባል ፕሬዚዳንት ማያውቁ ሰዎች ብዙ አሉ። አይታችኋል። ተማሪዎች አካባቢ የሆነ ነገር ምናምን የለም። እና ሁለታችሁንም እኔ ልበላችሁ ነው። ወይኔ ይሻላል እኔ ከምበላክ እሺ። ግን እኔ በልቻችሁ አሁን ቀጣይ ለሚበላው ሰው ነው 4000 ብር የምሰጠው። እሺ ኦኬ ዋው። ስለዚህ ደብል ነው የሚበላው እንደማለት ነው። እቺ ጥሩ ናት። በቃ አሁን እኮ በቃ ሄደ። እቺ ደግሞ ቀጣይ ወደ የምትጭር ዶሮ ኢትዮጵያ ውስጥ ብቻ ያለች ይመስለኛል። ይሄ ማይንድ ሴት አያችኋል። አሁን እዚህ ጋር ሰዓታችሁ ለምን ውጭ ዶሮዎች ይጭራሉ ብለህ ታስባለህ? አላስብም። ለምን ተረቶቻችንም ከዛ ጋር የተያያዙ ናቸው። አሁን ለምሳሌ የኢትዮጵያ ተረት የምንላቸው ሌላ ቦታ የማይነገሩ ከኛ ባህል ከኛ ልምድ አንጻር የሚነገሩ ዶሮ ሳትጭር እንዲህ ምናምን ዶሮ ምናምን ጭራ ብቻ የዶሮ የጫረችው ይመስላል ብዙ ነገር እንባላለን። ለዛ የኛ ባህልና እኛ አካባቢ ያለ ብቻ ልምድ ነው የሚመስለኝ። እኔ የሜክሲኮ ዶሮ ትጭራለች ብያለሁ። ልትበላ ትችላለች ግን ሆና ትጭራለች እና የሜክሲኮ በግ ነው የሚጭረው። ሚጭሩ ምን እንደሆነ ገብቷላ። በተቃራኒው ምግብ ክብሪት አይደለም ማለት ነው የሚውሉት። አዎ ምግብ ክብሪት ካምፕ የላቸው። እውነት ድሽ አይደለም ከስህተቱ ማብራራቱ ከበደኝ። እውነትን ስህተት ሲብራራ አይተሃል። ይኸውልህ እንትን ሜክሲኮ ካንቲን በፕላቲኒየም ደረጃ እኛ ሀገር ላይ ያለ ምን መሰል እንደዚህ የሚያብራሩ ሰዎች አሉ። በቃ ነው እሺ ለምንድን ነው ናቹራል ስለ መጫሩ ላውራ። ዶሮ ይኸውልህ ጥሬን ብትበትንላት ዝም ብላ አትበላ። በተን አድርጋ ነው የምትበላ። የኔ ባህሪ ያለባት ተመሳሳይ ነገር። ስለዚህ አድርጎ መብላትና ስህተት ነው። መጫር ይለያል። ይሄን ካልበላው የግል ችግር ነው ያለባችሁ። ይሄን ካልሰጣችሁኝ አሁን ያለው በማናገራችሁ አናግራለሁ። ጡረታ ቁጭ ብሎ ደሞዝ የሚበላ ጠበቃ ያለኝ ሰው ነው። ስራ ይፈታ። ይሄ እንደዚህ የለም። እውነት ስራ ፈቷል። ስለዚህ ያልካቸው ዶሮዎች ባይዘው ኢትዮጵያ ውስጥ ነው ያሉት። አሁን ምግብ ስበትኝላቸው እንዲበተን የሚያደርጉት እንጂ እኔ አያውቅም። እና የሜክሲኮ ልብ አድርግ
ሌላ አገር ኩራባቸው ያዘው ይሄን ከዚህ በኋላ ሪከርድ አድርግ ያሲ ነው ስክሪን ይሄንን ልምድ ለማወቅ ብዙ ቦታ ትራቭል ማድረግ አለብህ ኦኬ እንደገና ኢሞሽናል ከንትኑ ጋር አስታከም የምታቀርበው ንግግር የዶሮን አይደለም ማይንድ ቶርች ሌላ ከዶሮ በላይ የሆነውን ነገር ብንጠይቅ ራሱ ከባድ ምን አለች በቂ መረጃ ነው የሰበሰበው የኢትዮጵያም የሜክሲኮም የታንዛኒያም ቡርኪና ፋሶም ይጭራል ይሄ ያንተ አስተሳሰብ ነው አብዛኛው ህዝብ የእውነት የጃማይካ ዶሮ ክብሪት ነው የሚጭረው የምትሉት አይደለም ዶሮዎች ህዝብ ይሄን ሳተ ውጭ ሀገር ዶሮዎች ብዙ ሀገራት ብለን የራሳቸው ቦታ አላቸው ምግብ የሚያቀርብላቸው የኛ ሀገር ዶሮዎች ግቢ ውስጥ ነው የሚለቀቁት ወይ ደግሞ አይወጡም እንደ በኬጅ ነው እኛ እኮ ዶሮ ስለምናረባ ነው የውጮቹ እኮ የሚያረቡት እንትን ውስጥ ነው እኛ ዶሮ እንደውም አንድ እግር ነው ያለ አንድ እግር ያላት ዶሮ አለች በቃ ቴንሽን ስለሆነ በአንድ እግር ይቅር ይበላችሁ እሺ እና ምንድነው አሁን ይሄ ምን ሆነ አሁንም ልትበላ አትበላ ጨዋዳኛ ስለሆንኩ ነው እንጂ እግዚአብሔር እኔ እኮ 4 ነበር የምበላ ወይኔ ማይንድ ሴት ዳዊት ድሪምስ ጋር ታልግቢ እኔ ይሄን ውድድር አሸንፋለሁ አይደክመኝም እበላለሁ እቺ የሚባል ወሬ አልሰማም ተነሳለሁ ካልተነሳሁ ሞቼ ነው ሙሉ በቃ እሺ ወይኔ ግን ድርሻ አልቻልሽም እግዚአብሔርን ከፕሮግራሙ በፊት መሄድ ነው ወይኔ አበቃ ያዝ ሆም ብሎ ዛሬ የምናውቀው ፕሮግራሙ 30 ደቂቃ ነው ያዚ ነው ገና 30ም ሳይሆን በ15 ደቂቃ ተሰናብቶ መሄዱ ነው ሴራችሁ እኮ የተነጋገራችሁት ነገርማ አለ ብይ ቢሆን እኔ በልተሃል ቁማርተኛ እሺ መላጣ ወይም ራሰ በራ ሰው ሳይ ምሁር ይመስለኛል ስተት ነው አረ በአንድ ላይ መሆን አንችልም እሺ እንዲላዝ ማን ነው እዚህ ፕሮግራም ነው የጋበዘው ምንድነው ችግራችሁ ለምንድን ነው የማትተው አለቀሃሉኝ እኮ እሺ በጣም ስህተት እኮ ማለት ነው እንደዚህ ነው በጣም ስህተት እሺ አሁን መቀየር አይቻልም እሺ እኔ ነኝ ቀድሜ ያደረኩት ለድርሽዬ ቢሆን እኮ እዚህ ድረስ ሁሉ አላችሁ አማራጭ አጥላችሁ ማለት አንድማ እንችላለን እኮ አንድ ፈቅደንልህ ነበር ከዚህ እዚህ ፈቅጄ ነበር ሲያምሰው እኮ ነው እንደገና የሆነ ቦታ ቀጣይ እኮ እኔን ማስያዝ ነው የቀረ እሺ በጣም ስህተት እኔ እንደኔ እኮ ማህበረሰባችን እንዳንተ አያስብም እያላችሁኝ ነው ማለት ህዝብ ልብ አድርግ አይደለም እሺ አሁን ራሰ በራ አሁን እኮ ያላችሁት ነገር ያለው ነገር ምንድነው ህዝቡ ሳነካካ እኮ አሁን እኮ ህዝቡ የመረዳት አቅሙ ማይንድ ሴቱ እኔ አይድም እያላችሁ እኮ አሁን እኮ ይሄ ነገር እያገባችሁት ነው ማለት ነው ችግር የለውም እሺ ችግር የለውም ስለዚህ መላጣ ሰው ራሰ በራሃ ሰው ምሁር ነው ብዬ ምሁር ይመስለኛል አዎ ድርሹ አዎ በደንብ ያው የለመድ ነው እንደውም እንትኗ መላጣውም እያለች የሆነች ነጫጭ መነጽራውን የፋሽን ስታረግ እሺ ፕሮፌሰር ምናምን ይላሉ ምናምን በመነጽር ስታረግ ራሱ የሆነ የለመድናቸው የምሁሮች መነጽር ነው ምናምን ይባላል መላጣም ስናይ አዋቂ የተከበረ ሁሉን ነገር ጠንቅቆ አስተዋይ ብዙ ነገር ነው የሚመስለው ሳይፊሻ ያያዋል ብላችሁ ነው ፕሮግራም በሱ ዘንድ ስናየው ስህተት ነው እሺ ሳይፊሻ እንደዛ ጋሽ ሰራዊት ስንት ነው አይ ሳልሽ እኮ በደንብ አለው ግን እንትና እኮ አው ኮምፔሪኮ አይ ሰይፍ እኮ የሚለየው ብዙ ህዝብ ያያው ነው የተመለጠው አይ ነው ግን እኮ ነው የሚገርመኝ በቃ ኤክስፔክት ማታረጋቸው ሰዎች ነው መላጣ የሚሆኑት ሰይፋውን የድሮ ፎቶዎቹ ስታይ እንዲ ድፍት ያለ ጸጉር ያለው በቃ መጠርጠር ሲደፉ ነው መጠርጠር እግዚአብሔር እኔ ታናሽ ወንድም ያው ጸጉሩ በጣም ገባ እንዲ በቃ እንዲ እንደ ሻሩክ እንዲ ነበር የሚለው ለፊቱ ላይ ይቅርታ አድርጉልኝ ገንዘብ እየተበላው እንደሆነ ካታውክ ምንም ጨዋታ ያስቀኝ
ምንም እየተዝናናው አይደለም። ሬዲያ ሲኖር እኔ ስመልሰው ነው ደግሞ የሚገባው ትዝ ይላል። ጋዜጠኛ ከመጀመሩ ነው የሚበላው። ለአንቺ እኮ እስቲ የኢትዮጵያ ሕዝብ ምን ያህል ቁጥር ነው? 130 ሚሊዮን። አንተ ስማቸው እንደማለት ነው። እድል እየተሰጠን እኮ ነው። እኔ እኮ እንደውም ቅድሚያ ለአንተ የሰጠው እኔ ምንም አልችልም ማለት ነው። አሁን እስካሁን ምንም አልመለስኩም ማለት አንተ እንዳንተ አስበው ነው አሁን እንጂ አብዛኛው ሰው ድርሹ እንዳለችው ልክ ራሰ በረሃ ማለት ሰው እርሱ እንዳሉት ብሎ ይጀምራል። ፊደልም ቆጥሯል ይመስለኛል አዲስ አበባ ዩኒቨርሲቲ እኔ ህዝብን ስለምወድ ለህዝብ ደፋ ቀና ማለት በጣም የራቁብኝ ቋዞች ለህዝብ ነው አለኩ እኮ አለ ሁለት ቀረው እኮ ወይኔ ደስዬ እኔ አስተዋይ እሺ ቀጣይ እግዚአብሔርን ደስ አሁንማ ስሜንም ብትጠይቁኝ እሳሳታለሁ። እሺ ምንም ሳይጠይቅ የወጣ ሰው ልታስብሉኝ። እሺ ተምሮ እንዳልተማረ ሁሉ ዩኒቨርሲቲ እንዳልገባ ሁሉ አሁን እኮ እንዳለ ጥያቄውን ምን ይሻላል? ቀጣዩን በመመለስ ማስተካከል ይቻላል። እንውጣ ወይስ እናስወጣ ነው ጥያቄው። ግባ። እሺ በጣም አሪፍ። ቆይ አትንኩ። ምን የሚል ላምጣለት? በጣም በቃ የሚቀርበው እኔ ስለራሱ ብጠይቀውም ያው ተመሳሳይ ነገር እኮ ግራ ይገባል። በራሱ ጉዳይ ራሱ እንዲህ ይላል። እግዚአብሔር ድሺ በዚህ ጋር ጽሁፉ ራሱ አረብኛ እኮ يا جماعة تقرأ لي شنو بدل المزوج يا أيوة الليلة بالليل نمشي شارع عليه واحد ببلد እሺ ሰው የሚመገበው ምግብ አይቼ እንደዚህ አይነት ምግብ አምጡልኝ ብዬ አዝሼ አውቃለሁ። እኔ ነኝ ዳና ይሙት ያን ወደዚህ መምጣት ይችላል። በጣም አድርገው በቃ አይደለም ጥያቄው ሳያልቅ እኔ ምናምን ሳል እንደዚህ ማስቀመጥ ይቻላል። አንተ ሰምጃ ሊል ወደዚህ መምጣት ትችላለህ። ወደዚህ መምጣት ትችላለህ። ምን ነው ያው ተው ወዴት ያ ሁለቱ እንትን የአቨሬጅ ጉዳይ ነው ብያቸዋለሁ። ሁለቱ ተመሳሳይ መልስ ነው። አቨሬጁ ህዝብ መቼስ እቺ ቢያግዘኝ እቺ ታውቃለህ ምን ምንድን ነው የማውቀው? ሽንፈቴን ነው እኔ ሁላ ማለት ነው። ጥያቄው ምንድን ነው? ውርደቴን ነው? ቅሌቴን ነው? እሺ ጥያቄው እኔ አይደለም መጀመሪያ ድርሽ ሳይጠየቅ እኮ መተሻል። አንቺ 3 ሰዓት ነው እንደሰጣችኋት። ሁሉም ላይ እኮ አስቀምጣለች። እንዴት ነው እንደዚህ? ያው ፍትሃዊ ነው። እሺ እዚህ ጋር ነው ያደረኩት። አይ አንተ እዚህ ነው። እሺ አንዳንዴ ሬስቶራንት ውስጥ አይደለም እነሱ ያሉትን አምጣልኝ ብለህ ይቅርና ቀድመ ገብተህ የሆነ ነገር ተመግበ ከሞላ ፉል ከሆንኩ በኋላ ለሆኑ ሰዎች ሲመጣ ኔክስት ዴይ በቃ በለዋለሁ ምናምን ትላለህ። ለቀጣይ ቀን አይደለ ሳይመጣማ አየር ላይ ነው የምትወስነው። እኛ በዘራችን ሬስቶራንት ገብቼ አላውቅም። ገብተን ነው። አይ እኔ እንደውም አንድ እንትን ሰምቻለሁ ኢንተርቪው ላይ መስተንግዶ ሰርታ እንደምታውቅ እና ሰራተኛ ነኛ። አይ ሰው እኔ እኮ አቅርቤ ነው እኮ ስማ መስተንግዶ ሲገባ እኔ ነኝ ዋስ የሆንኩት። አላምንሽም። እግዚአብሔር እንዴ የዛን ይተዋወቁ ነበር? አዎ በደምብ ዋስ ሆናኛለችና ስማ አብረን መጀመሪያ ደግሞ ሰጥቻት ነው ይላል። ዋስ ሆነች። ከዛ በኋላ ይኸውልሽ እዚህ ድርጅት ውስጥ ወንበር ቢሰበር እስከ 5 ዓመት የገዛ ጫማ ቢቀደድ እስከ 2 ዓመት። የልጁ ባህሪ ስናየው ደግሞ ይሁን አሸባሪ አስፈሪ ይሄን ኃላፊነት ተወስጃለሽ ከቤተሰብ ተማክሬ ድምጣ አሁን ይሄን እኮ እንትን ከዛ በኋላ ድርጅቱ አይቆጣጠረኝም። እንደሷ ስራ ገባ እሺ ዛሬ እኮ እረፍት ቢሆንሽ አታጠናም፣ ስለ ድርጅቱ አታጠናም። ናውጣ ግባ እኔ እኮ ብታሰር ስማ ግባ በር ላይ ዝም ብለህ ጥበቃዎቹን ከፍ አትልም። አሁን ዋስ እሺ ስለዚህ አብዛኛው ሰው ያዛል እንዴ በጣም አይደል? አይ እኔ አዙራችሁ አብዛኛው ሰው ዝም ብሎ መጥቶ የሆነ አይና እነሱ ያዛል በደንብ ይላል። በደንብ በደፈር በልጅ ይላል በላል መልሶ ምን ላመጣ አሁን መልሶታል። የልጅ ድርሹ መልሶታል። መልሱን ግን አልነገረንም። እንዲህ ነው ብሎ አልነገረንም። በጣም ትክክል። አሁን ለምሳሌ ጥያቄውን ከደገምክልኝ ነው ማብራሪያ።
ሰው ምግብ የሚበላው ምግብ አይቼ ገንዘብ ከተበላው እንደዚህ በቃ አይነት ምግብ አምጡልኝ ብዬ አውቃለሁ። ድገምልኝ፣ እኔ ገንዘብ ልረጋጋ። ፋሲ እኮ ያዝልኝ በመድገም የማላውቀውን ስቶሪ ነው የማብራራው። እንዴ ሬስቶራንት እሺ፣ አዎ ሰው ደስ ይለኛል። በደስተኝነት ሰው ወዳለው አቀፍራለሁ። እንደዚህ ያው ድርሹ በልቼሻለሁ። ይብላ አንተ ይብላ። እኔም ትንሽ ልተንፍስ። እኔ ራሴ ተጨነቅኩ በሱ መበላት። አሁን ግን በምን እንደበላ አላወቅም። እስቲ ተንት ነው የገደለው ባልሽ የሞት ወንድምሽ ያንቺ ጉድ ምን አጣ? ያንቺ ሀዘን ምን አጣ? ከቤትሽ አሉ ባዶ ሆኖ ነበር። መላቅጡ እንደ ምንድን ነው? እኔ የሰው ሀቅ አልፈልግም። እሺ ከዚህ በላይ እሺ እኔ በቃ እሷ አብራርተዋለች፣ ግን አይደለም። በጣም አሪፍ። እሱን ሆኜ በተፈጠርኩ የምለው ቢያንስ አንድ ሰው አለኝ። ኧረ እኔ እንደዚህ የለም። ድርሹን ነው እንደምትከተለው ዝም አትለው። ናቹራሊ አይደለም። እሷ ሲታጠ እኔ በጣም የሁለታችሁም ስለራሳችሁ አታስቡ። ቴንክ ዩ ፋሚሊ በልተናል። ህዝቡ ምን ይላል? ይኸውልህ ህዝቡ ምን ይላሉ? የእናንተ አይደለም። የህዝቡን ማይንድ ሴት እየቃኛችሁ ነው ማለት እንደናንተ ሳይሆን አብዛኛው ህዝብ ቢጠየቅ ትችላለህ። አንድ እድል አለ። ትክክል ነው የሚሆነው። ትክክል ወይኔ እሸት አቤት ወይ እናቴ ደረሽልኝ። አሁንም እሺ እኔ አሁን እኮ በዚህ ከአቋሜ ከቀጠልኩ እኮ ለባቡል ሄርና ለመቄዶንያ ሰላምታ ነው ልሰጥ የምችል። እግዚአብሔር ነው። ከዚህ ጥያቄ በኋላ የመጨረሻው ጥያቄ ነው የሚቀጥለው። እሺ ምን ትላለህ? አብራራ። ይሄ አሁን እሱ በሆንኩ ብዬ ኦፍ ኮርስ ብዙ ሰው እንትናም ብሆን ብሎ ያስባል። ግን ያ ማለት ደግሞ ትክክል አይደለም። ለምን ራስን መሆንና ቅድሚያ የሚሰጠው ነገር የገለጽኩበት መንገድ ሰዎች ሰው ማላይካ ቆይ እኔ ልጨርሳ። ብሩ የትድባቸዋል የትማ የድብን ማክ ነው። ኧረ ይደብዳል። ሀሳቤን እንደዚህ እያስፈታ ጥሩ መጥቼ ነበር። ብዙ ሰው ሰዎችን መሆን ይፈልጋል። ማጆሪቲው ብዙ ሰው ሰዎችን መሆን ይፈልጋል። ነቃ ያለ ሰው ግን እኔ ራሴን አክሴፕት ማድረግ አለብኝ፣ ራሴን መሆን አለብኝ ብሎ ያስባል። በቃ ተገለጸ። አቤት አብዛኛው ሰው ከኔ ሀሳብ ሊመኝ ላይክ እንደሱ አይነት ኑሮ በኖረኝ፣ እንደሱ አይነት መኪና በኖረኝ፣ እንደሱ አይነት ባል በኖረኝ፣ እንደሱ አይነት ልጆች በኖሩኝ ምናምን ብሎ ሰው ካንተ ስኬት ጋር አያይዞ የሚቀናበት ነገር ነው። አብዛኛውን ሰው ግን እንደዛ እውነት ለመናገር ገና ሲጀምር ማለት ነው። እኔ በጣም ስተት ነበር ያልኩት ራሴን ሰለምመ እኔ ኢቭን ከእንትና ጋር ባይዘው ወይ እንትናችሁ ይመሳሰሉብኝ ያላችሁ እነቅላለሁ። አልወድም። በህይወቴ የምትጸየፈው ነገር ሰው መምሰል ነው። በቃ ለኔ በጣም ኃጢአት ነው የሚሆንብኝ። ለምን እንደሆነ ግን አንዳንዴ በጣም የሚገርምሽ ተፈጥሯዊ ነገር ትመሳሰላላችሁ የሚሉ ብዙ ሰው ገጥሞሻል። በተፈጥሯዊ በስራሽ አይደለም። አሁን ለምሳሌ ድምጽ የእንትናን ይመስላል፣ እንደሱ ልክ መልክ የእንትናን ይመስላል የሚባል በጣም ኢነርጂ ስለተመታ ባላገሩ አይደለ አንዴ እንደቀረበው ሰውዬ ማለት ጀመርኩ እኮ እንትና እንደ ስትለኝ ድርሹ ባልቻል ለምን ነው ደህንኩኝ አብራራው ታለ በስፒሪቹዋል ነገር ስናየው ራሱ ማለት ነው። በሃይማኖት ኖ እሺ ምን በሃይማኖት ይትመጡ አጥባጣጥ እሺ እኔ ባብራራው አይደል እንዴ? ባብራራ እኮ አለ እና ባብራራ አሁን ቅድም ሳታብራራ ግን መልሰክ በልታል። የለም የቅድሙ ላይ እኮ ሁለት ብላበትን ቃል እግዚአብሔር እኔ ያሲኖ የሆነ የተወሰነ ነገር ያለው ይመስለኝ ነበር። ዛሬ አረጋግጥኩት። ይሄ ነገር ባዶ ሲሆን መጨረሻችሁ የሚያምር ይመስላችሁ? አይመስለኝም። እዚህ ላለ ካሜራማን ለሁሉ እውነት የመጨረሻው ሾው አይመስላችሁ? የመጨረሻ ሰው ካሜራው ላይ እንደዚህ ገጭ ገጭ የሚል ነገር ጋደለን ታነስ አያለው እኔም ያስጨነቀኝ እኮ አታገላግል። ምን ድምፅ አይገባም? እሺ ሽልማቱን ውሰድ ይቅር አይሆንም አንተ ውሰድ ምናምን ደከመኝ ታውቂያለሽ አትሉም? እኔ እንላለን። እሺ የመጨረሻ ጥያቄ ቢረዝም ሁላ ደስ ይለኝ ነበር። ሾው እቺ ማዝናኝ ነች።
ተዘጋጅ ቶሎ ለማለት አንተ አንተ ማትይዘው መጀመሪያ አድዬ አንዴ በእናትህ አድዬ መጀመሪያ አድዬን ስማ። እሱ ያለ እዚህ ጋር ምን አለ መጀመሪያ እዚህ ጋር ስማ። አዎ ሙሉ ሾው ግልጽ ሳይሆን ይላል። ሙሉ ሾው ይደብራል። ለቅሶ ላይ የሟች ህይወት ታሪክ ሲነበብ ከእውነታው ጋር ተቃርኖብኝ ስቅ ያውቃለሁ። እኔ ነኝ የቀደምኩት ምንም ብዙ ጊዜ ቆያ ኔትወርክ እሺ ያብራራ እሺ ያብራራ አሁን በሰዎችን ይወጋ የነበረ ሰውዬ የህይወት ታሪኩ ሲነበብ እንደ ዶክተር ነበር ሲነገር ይለ ማሪኔ አለሙ የተባለ ይወጋ ነበረ። ህፃናትን አዋቂ ኃይል ይወጋ ነበረ ሳያስከፍል። ዶክተር ነው የሚመስለው ዶክተር እንደዛ እንትን ብሎ ትክክል። እኔ ብዙ ጊዜ በባህላችን መሰረት ልለው እችላለሁ ደፍሬ ሰዎች ከሞቱ በኋላ ነው መልካሙንም የሆነ ነገራቸውንም የሚጎላው ጥሩ መጥፎም ነገር የሚጎላው። አብዛኛውን ጊዜ ግን ሞት ሲሆን እናዝናለን፣ ለምንጠላው ሰው ሁሉ እናዝናለን። እና የመጨረሻ ክፉ የነበሩ ሰዎች አዛኝ ነበረ፣ በጣም ለሰዎች ይደነግጥ ነበረ። እናት እኮ ነው ይላል። በጣም እኮ ስለምናዝን ነው ሲሞት ስለምናዝን ነው እንጂ ከህይወቱ ጋር በቃ የሚገናኝ ነገር አይደለም የሚወራው። ትክክል። ይሄን ያልኩትን ነው በቃ እኔ ድርሹ ተናገረች እኔን ሆነ ገለጸች። ቲክቶከር ታካኔ በቃ ይሄ የብዙ የቀብር ቦታ ኮሜዲ ፓርት ነው። ይሄ በቃ የብዙ የቀብር ቦታዎች እውነት ገለጽሽ። የኔ ነው አይደል? ይሄኛው ምንድነው? በጣም ትክክል ነው። እዚህ ጋር ነው ትክክል ነው። በቃ ማጋነን አያስፈልግም። ሰው ጊዜም የለም አሁን በጣም ለማለት የኑሮ ውድነት ምንድነው አሁን በጣም ምናምን የሚል የለም እኮ። ኢንተርቪው መንገድ ላይ ወጣችሁ አታውቁም እንዴ? እግዚአብሔርን እኔ ለሱ ሞራል ስን አድየስ እግዚአብሔር ጁማን የመሰለኝ እንዲህ ስታረግ እንደዚህ ነው። ከዚህ በኋላ ቀዝቀዝ ያለ ሾርባ ይምጣልህ። እዚህ ኮፍያ ቢሆን ይሻላል። አጠጣው እቺን ማየ ነው የሚል መጨረሻ ላይ ጥያቄ ገብቷል ጨዋታው። ቴንክ ዩ ሙሉ ሰዓት ተወሳስቦብኝ ልጨርስ እያለ ነው። ሻሸመኔና ሐዋሳ ተናበባችሁብኝ። አየው የተሸናፊ ሰዎች ሁሌ ይሄ ነው። ችግር የለውም። እኔ እንደተሸነፍኩ አልቆጥረውም፣ እንደተዋረድኩ ነው። አይ ጠቅላይ ምናምን ነበር እኮ ሌሎች ጨዋታዎች ላይ ሰዎች በጣም በምን ትጠቀልያለሽ? በቃው ስማ አዴ አንተ እኮ ስማ ብር አላ ባንክ ቤት ማሸጊያው በማሸጊያው አትወዳደሪ። ስማ አዴ እኔ እንዴት ነው የሚሆነው? እሷ እኮ ገና ሳትመልስ እኮ ነው ገና እንደዚህ ይኸውልህ ማህበረሰባችን ስትል እሺ አትቀርሺው ግን እንደዚህ አይነት ውድድር አለ እንዴ? እንደዚህ የለም እኮ አለ እንዴ? ሻሽያ ያረል የሱ ራስ ላይ ፎከስ አድርግ እስቲ። አሁን የሻሸመኔና የሐዋሳ ቅርበት ስለ ኪሎ ሜትር አይደለም የሚያወራ ነው። እዚህ ጋር ስለ ጀነራል ናውሌጅ እኔ ቢሾፍቱ ደብረዘይት ስለሆንኩ ማህበረሰብህን በምን መጠን ትረዳዋለህ ነው ይሄ ጥያቄ። እና ማህበረሰባችን አያውቅም። በእናትህ እናንተ ያላችሁት አለ ማህበረሰባችን እስካሁን ስህተት ነው። እሺ እሺ የሆነ ነገር እንኳን ባጭቁ ለብይ ሰተ ዜና ነው የምሆነው ዛሬ። በጣም እውነት በጣም ተዝናንቻለሁ። በጣም ድርሽ ኮንግራ አዱካ ደበርኩ ጀመሩ ደበርኩ ምን ሙሉ ፕሮግራሙን ችግር የለም። እኔ እንደዚህ ነበር አንተን ሰላም ማለት የድርሹን 20 ሺህ ብር ለሜሪ ጆይ ኢትዮጵያ እንሰጣለን እናደርሳለን። ድርሽ እንኳን ደስ አለሽ። እናመሰግናለን። ያሲኖ በቀጣይ ሌላ ሾው ላይ አንብቦ እንደምን ጌሙን ሲረዳው ደውሎ አሁን ስለገባኝ ልምጣ ይለናል ብለን እዚህ 2 ወር እንሰጣለን። አሁን እኮ ጥያቄው ብቻ አይደለም አሁን ያልገባኝ ለምን እንደመጣው ጭምር ምንድን ነው ያመጣኝ? መከበር በከንፈር እያለ ቤት ሆኖ ስምህ ያሲኖ ነው ትክክል ስል
በጣም ትክክል ትላለች እሷ ከዛ ምንድነው አብራሪ እስቲ ብለ ያሲን ረዲ ጋሽ ረዲ እሱን ሲወልዱት አልተጨነቁም ለማሳደግ አድዬ እንደዚህ የሆነ ማሸነፍ አይደል ህዝብ ያውቃል ይዳኛል አንባቢ ማህበረሰብ እንዳለና ቃለን አንባቢው ማን ነው ህዝብ ማነበው ማን ነው የሚለው እንለያለን ድሽዬ እኔም ፊት ነበር እያነበበች እንጂ ተቅሞኛል ኤኒዌይ በቃ ተዝናንተናል ዋናው በጣም እናመሰግናለን የእውነት ደማቆቹ የደመቀ ፕሮግራም ነበረ ከኛ ጋር ስለነበራችሁ እናመሰግናለን እንደ ሁሉ ጊዜውም ዛሬም በተነሱ ጉዳዮች ላይ ተመልካች ብቻ ሳትሆኑ በየቤታችሁ አብራችሁ ምታዩ ስለተከራከራችሁ ስለተወያያችሁ ከኛ ጋር ስለሆናችሁ እናመሰግናለን በሚቀጥለው ሳምንትም ከሌሎች ደማቆች ጋር እንመጣለን ምናልባት በመጨረሻ ያሲኖ ማለት የምትፈልገው ነገር አለ ሁለተኛ እንዳትደውልልኝ እናመሰግናለን እንዳልባላ